ሰላም እንዴት ናችሁ? ዲሊቨሪ ነው የምሰራው። ደግሞ በጀርባ የሚሸከሙት ነገር የለኝም። በፔስታል ነው ማመጣው ምግብ። ሳይክል አይደለም የሚሄደው፣ ያው በእግሬ ነው የሚሄደው። ለግቢ ተማሪ ነው ዲሊቨር ማለት እና የዲሊቨሪ ውሎዬን እንዴት እንደማመጣ አሳያችኋለሁ። ከግቢ እየወጣሁ ነው አሁን። በዚህ ስልክ ነው ትዕዛዝ የሚቀበለው። ፀሐዩን ብታዩት ማለት ነው። እኔ ወደ እሷ የተጠጋሁት እሷ ወደ እኔ የመጣችው አላውቅም። በጣም ነው የሚከብደው። ድሬ ይላል በእናታችሁ። እንደዚህ ነው እንግዲህ ድሬ የምትመስለው። የሚታወቀው ድሬዳዋ ላይ እንግዲህ ብዙ ጊዜ ምግብ ውጪ ላይ ነው የሚሰራው። እዚህ ጋር ምግቡን ወሰርኩኝ። ይሄም ሌላ ምግብ ቤት፣ እዚህ ጋር ሌላ ትዕዛዝ እስኪመጣ ተቀምጬ እየጠበቅኩኝ ነው። በነገራችን ላይ ዲሊቨሪ መስራት ከጀመርኩ አመት አልፎኛል፣ ግን ፋሚሊ አያውቁም። እንዳትናገሩ እሺ። ቫይራል ከወጣ ሌላ ትዕዛዝ ተገኘ እዚህ ጋር። እናንተ እስቲ ቪዲዮውን ቫይራል አውጡልኝ። እውነት እንደዚህ እየለፋው ምን አለበት ብታግዙኝ። ኮፒ ሊንክ፣ ሼር፣ ፎሎ አድርጉኝ። ቤቱ ትንሽ ይርቃል ቢሆንም እጄ ወሰርኩኝ። እዚህ ጋር ደግሞ መቅረጽ አልቻልኩም ነበር ምግቡን በሁለት እጄ ስለያዝኩኝ። ደውዬ ጠብቃቸው። እዚህ ጋር ደግሞ እየሰጣቸው ነው ለሁሉም ተማሪዎች። ከመጨረሻም ጨረስኩኝ እና ወደ ዶርሜ ልገባ ነው። በጣም ርቦኛል። ያው ከዲሊቨሪ በኋላ ምናምን ብሎ ብዙ ምግብ የሚበላውን ሰውዬ እንዳታስቡ፣ ከኔ ጋር እንዳታነጻጽሩ ነበር። በላሁኝ። ምናልባት ይሄ ቪዲዮ ቫይራል ከወጣ ለእናቴ እንዳታሳያት። ለማንኛውም ፎሎ አድርጉኝ።